ሰላም ጤና ይስጥልኝ። ዛሬ በመካከለኛው ምስራቅ እየተቀያየረ ያለውን የኃይል ሚዛንና እጅግ አሳሳቢ የሆነውን የኒውክሌር ውጥረት በዝርዝር አብረን እንመረምራለን። በትንተናችንም አሜሪካ በኢራን ፒካክስ ማውንቴን ወይ ደግሞ ተራራ ላይ የሰነዘረችውን የጥቃት ማስፈራሪያና ከጀርባ ያለውን የስለላ መረጃ እውነታ ምን ይመስላል፣ የትራምፕ አስተዳደር ለሳውዲ አረቢያ የፈቀደው አዲሱ የኒውክሌር ስምምነት በቀጠናው ላይ የሚፈጥረው ስትራቴጂካዊ ቅራኔ ምንድነው? ኢራን በከፍተኛ ትዕግስትና ዝግጅት የአሜሪካንና የእስራኤልን ወታደራዊ የበላይነት እንዴት እየሰበረች ትገኛለች? የሚሉትን ነጥቦች በጥልቀት አብረን እንመረምራለን። እንደተለመደው ላይክ፣ ሼር ከምንም በላይ ደግሞ ሰብስክራይብ በማድረግ አብራችሁ እንድትቆዩ ግብዣዬ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን የሚገኘውን ፒካክስ ማውንቴን ወይም ደግሞ የፒካክስ ተራራ ላይ በድንገተኛ ጥቃት ለመምታት መዘጋጀታቸው በይፋ አስታውቀዋል። ይህ ውሳኔ ከቀድሞው የቦምብ ጥቃት ዘመቻ በተለየ መልኩ ዓለም አቀፍ ትኩረትን ስቧል። የዚህ ሁሉ ውጥረት መነሻ ደግሞ የእስራኤል የስለላ ድርጅት ሞሳድ ለዎል ስትሪት ጆርናል ለሚባለው የአሜሪካ የታዋቂ ጋዜጣ አሳልፎ የሰጠው ምስጢራዊ መረጃ ነው። እንግዲህ ይህ አሁናዊ ሁኔታ በፈረንጆቹ 2003 በኢራቅ ላይ የተከሰተውን የታሪክ ስህተት ያስታውሰናል። በወቅቱ እንደምታስታውሱት የጅምላ ጨራሽ መሳሪያዎች አሉ በሚል የቀረበው መረጃ መሰረተ ቢስ ሆኖ መገኘቱ ይታወሳል። ያ ጦርነት ኢራቅ ላይ የተካሄደው ማለት ነው በአሜሪካ ወታደሮች በኢኮኖሚያዊና በዓለም አቀፍ ደረጃ ባላት ተሰሚነት ላይ ያደረሰው ጠባሳ ዛሬም ድረስ የለቀቃት አይመስልም። አሁንም በኢራን ላይ እየቀረበ ያለው መረጃ ተመሳሳይ ጥርጣሬዎችን እያሳደረ ይገኛል። እንደ እስራኤል የስለላ መረጃ ከሆነ ኢራን በሺዎች የሚቆጠሩ የኒውክሌር ማበልጸጊያ ሴንትሪፊጆች ወደ ናታንዝ ፒካክስ ተራራ አጓጉዛለች የሚል ክስ ላይ ቀረበባት። ይህ ከመሬት በታች የሚገኝ ጥልቅ የኒውክሌር ጣቢያ ለወራት በፈጀ እንቅስቃሴ መሳሪያዎቹን ሲቀበል እንደነበረ ይገመታል። ይሁን እንጂ የእነዚህ መሳሪያዎች ምንጭ እስካሁን ድረስ በውል አልታወቀም። ፕሬዚዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ ላይ አንድ ትልቅ ቅራኔ ተስተውሏል ብለዋል። በስፍራው ምንም አይነት እንቅስቃሴ አናይም፣ የኒውክሌር ሁኔታቸውም ደካማ ነው እንዳሉ እናስታውሳለን። ነገር ግን ወዲያውኑ ደግሞ ሀሳባቸውን ቀይረው ፒካክስን ተራራ በቅርቡ የመምታት ከፍተኛ እድል አለ፣ ፍላጎት አለ ማለታቸውን ጥያቄ አስነስቶባቸዋል። መረጃው ስህተት ሊሆን ይችላል፣ ነገር ግን ጥቃቱን እንሰረዝናለን የሚለው አካሄድ በወታደራዊ ስትራቴጂ ረገድ በጣም ግራ የሚያጋባና በዓለም አቀፍ ሕግም ደረጃ በጣም የሚያስጠይቅ ሆኖ ተገኝቷል ማለት ነው። የቴክኒክ ባለሙያዎች እንደሚጠቁሙት የፒካክስ ተራራ ምሽግ እጅግ በጣም ጥልቅ ከመሆኑ የተነሳ በተራ ባንከር በስተር በሚባሉ አውሮፕላን ቦምቦች ቀርቶ በታክቲካል የኒውክሌር መሳሪያ እንኳን ሊፈርስ የማይችል እጅግ በጣም ግዙፍ ተራራ እንደሆነ ይታወቃል። ይህ ማለት ስፍራውን ሙሉ በሙሉ ለማውደም የግድ የምድር ጦር ወይም ደግሞ ቡትስ ኦን ዘ ግራውንድ ማሰማራት አስፈላጊና አስገዳጅ ነው። ይህ ደግሞ እስራኤል አሜሪካን ልታስገባበት የምትፈልገው ቀጥተኛ የጦርነት አዙሪት እንደሆነ ይገመታል። እንደምታውቁት እስራኤል አሜሪካ የምድር ጦር በኢራን ላይ እንድታሰማራና ጦርነቱ ወደ ለየለት አደገኛ ጦርነት እንዲገባ ይፈልጋሉ። አንዳንድ የፖለቲካ ተንታኞች እንደሚሰጉት እንግዲህ እስራኤል ሁሉንም የኒውክሌር ግብዓቶች ፒካክስ ተራራ ውስጥ ናቸው የሚል ትረካ እየገነባች ያለችው ለራሷ ዓላማ ነው የሚል ነገር አለ። እስራኤል የራሷ የኒውክሌር አቅም በይፋ ባታምንም የኒውክሌር ጥቃት ብትሰነዘር እንኳን አሜሪካ ቀድማ ያቀደችው ነው የሚል ዓለም አቀፍ ሽፋን ለማግኘት እየጣረች እንደሆነ ይነገራል ይላሉ እንግዲህ በርካታ የፖለቲካ ምሁራን ማለት ነው። አሜሪካ በኢራን ላይ የምታደርገው ጫና የኒውክሌር ስጋት አለ በሚል ሰበብ ቢሆንም በሌላ በኩል ደግሞ እስራኤል ለጦርነት የሚውል ድብቅ የኒውክሌር መርሃ ግብር እንዳላት በሰፊ ይታወቃል። ዛሬ ዓለም ለኒውክሌር ጦርነት ስጋት ቅርብ በሆነችበት በዚህ ወቅት አሜሪካ በማይጨበጥ መረጃ ላይ ተመስርታ ወደማይፈለግ ጦርነት እየተሳበች መሆኗ አሳሳቢነቱ ይበልጥ ከፍ አድርጎታል። አሁን ደግሞ ወደሚቀጥለው ርዕሰ ጉዳይ እሄዳለሁ። ስለ ኒውክሌር አዙሪትና የሳውዲ አረቢያ አዲሱ ስምምነት ይሆናል ማለት ነው። በመካከለኛው ምስራቅ የኢራንን የኒውክሌር መርሃ ግብር ኢላማ ያደረገ ጦርነት እየተካሄደ ባለበት ወቅት የትራምፕ አስተዳደር ለሳውዲ አረቢያ የሲቪል ኒውክሌር ፕሮግራም ፈቃድ መስጠቱ በይፋ አስታውቋል። ሁላችሁም ሰምታችኋል። ይህ እርምጃ በቀጠናው ያለውን ፖለቲካዊ ሚዛን የሚቀይር አዲስ ክስተት ሆኖ ተመዝግቧል። እንደሚታወቀው በሳውዲ አረቢያና በኢራን መካከል ከፍተኛ የፖለቲካ ውጥረት አለ። በሳውዲ አረቢያና በእስራኤል መካከልም ከፍተኛ የፖለቲካ ውጥረት አለ። ስለዚህ አካባቢው ቀጠና ወደ ለየለት
እጅግ በጣም ውስብስብ ወደሆነ ፖለቲካ እየገባ እንደሆነ መረዳት እንችላለን። ለዚህ ውሳኔ የሚቀርበው ዋነኛ መከራከሪያ ሳውዲ አረቢያ የአሜሪካ የቅርብ ወዳጅ መሆኗ ነው። ኢራን ወዳጅ ስላልሆነች የኒውክሌር ቴክኖሎጂ አይገባትም፣ ሳውዲ አረቢያ ግን ወዳጅ ስለሆነች ይፈቀድላታል የሚለው አመክንዮና ምክንያታዊነት በሰፊው እየተሰማ ይገኛል። ይሁን እንጂ ይህ ስምምነት ለወደፊት ሳውዲ አረቢያ ዩራኒየምን እስከ ማበልጸግ ልትደርስ የምትችልበትን በር ይከፍትላታል ይላሉ በርካታ ምሁራን። እንግዲህ እስራኤል በዚህ ስምምነት ፈጽሞ ደስተኛ አይደለችም። በጣም የሚገርመው ነገር እሱ ነው። እንግዲህ ቀደም ብላችሁ እንደምታስታውሱት በእስራኤልና በአሜሪካ ፖለቲከኞች መካከል አስቀድሞ ክፍተት እየተፈጠረ ነው የሚገኘው። ይሄም እንግዲህ አንድ ማሳያ ይሆናል ማለት ነው። የእስራኤል ዋነኛ ስትራቴጂካዊ ግብ በቀጠናው ብቸኛዋ እና የበላይዋ ሀያል ሀገር ሆና መቀጠል ነው። በኢራን ላይ የሚካሄደው ትልቁ ጦርነት ባልተቋጨበት በዚህ ወቅት ሳውዲ አረቢያ የኒውክሌር አቅም እንዲኖራት መፈቀዱ በእስራኤል ፖለቲከኞች ዘንድ ከፍተኛ ቁጣን ቀስቅሷል። ይህም ማለት አሜሪካ ከእስራኤል ጋር ያላትን ጥምረት ወደፊት አደጋ ላይ ሊጥለው እንደሚችል ይገመታል ማለት ነው። እንግዲህ ይህ የኒውክሌር ስምምነት አዲስ የተፈጠረ ሳይሆን በባይደን አስተዳደር ዘመን የተጀመረ ድርድር ውጤት ነው እንደምታስታውሱት። ይሁን እንጂ በወቅቱ የነበረው ቅድመ ሁኔታ ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት እንድታስተካክል የሚጠይቅ ነበረ። የዶናልድ ትራምፕ አስተዳደር ግን ይህንን ቅድመ ሁኔታ ወደ ጎን በመተው ስምምነቱን ከእስራኤል ፍላጎት ጋር ሳያያይዙ በቀጥታ ከሳውዲ አረቢያ ጋር አጽድቀውታል ማለት ነው። የስምምነቱ ዝርዝር እንደሚያሳየው የሳውዲ አረቢያን የኒውክሌር መሰረተ ልማት የሚገነቡት አሜሪካውያን ኩባንያዎች ብቻ ይሆናሉ ማለት ነው። ሌሎች ሀገራት ከዚህ የንግድ እድል ውጭ ተደርጓል። አሜሪካና ሳውዲ አረቢያ ዩራኒየምን ስለማበልጸግ የጋራ ጥናት የሚያካሂዱ ሲሆን አሜሪካ አይሆንም ካለች ሳውዲ ለሚቀጥሉት 10 ዓመታት የማበልጸግ እድል አይኖራትም ማለት ነው። ስለዚህ የዶናልድ ትራምፕ አስተዳደር ይህ የቁጥጥር ስርዓት ሳውዲ አረቢያ ኒውክሌርን ለጦር መሳሪያነት እንዳትጠቀም ያደርጋል የሚል እምነት አለው። እውነት መሆኑ አጠራጣሪ ቢሆንም የታሪክ እውነታዎች እንደሚያሳዩት እንደ ፓኪስታንና ሰሜን ኮሪያ ያሉ ሀገራት ከውጭ ወታደራዊ ጥቃት የተረፉት የኒውክሌር መሳሪያ ስላላቸው ነው። በሌላ በኩል ደግሞ ኢራን ምንም እንኳን የኒውክሌር መሳሪያ ባይኖራትም አሜሪካና አጋሮቿ ጥቃት ይሰንዝረውባታል። ይህ ሁኔታ ሳውዲ አረቢያን ጨምሮ ሌሎች የቀጠናው ሀገራት ኒውክሌርን እንደ ብቸኛ የህልውና መከላከያ እንዲመለከቱት እየገፋፋቸው ይገኛል። የእስራኤል የቀኝ ዘመን ፖለቲከኞች የማንተማመንበት ሀገር የኒውክሌር ባለቤት መሆን የለበትም በሚል ተቃውሟቸውን እየገለጹና እያብራሩ ይገኛሉ። እንደ አቪግዶር ሊበርማን ያሉ የቀድሞ ሚኒስትሮች የአሜሪካ ኮንግረስ ይህንን ስምምነት እንዲያግደው ግፊት እያደረጉ ይገኛሉ። በአሜሪካ በኩል ደግሞ እንደ ብራድ ሸርማን ያሉ የኮንግረስ አባላት ኢራንን ለምንቀጣበት ምክንያት ሳውዲን መፍቀድ ግብዝነት ነው ሲሉ የፖሊሲውን ተቃራኒነትና መዛባት ነቅፈውታል ማለት ነው። አሜሪካ በሀገር ውስጥ ንጹህ የኒውክሌር ኃይልን ከማልማት ይልቅ ትኩረቷን በመካከለኛው ምስራቅ የንግድና የፖለቲካ ጣልቃ ገብነት ላይ ማድረጓ አሳሳቢ ሆኗል። ሉዓላዊ ሀገራት ለራሳቸው ጥበቃ ሲሉ የኒውክሌር መሳሪያን እንዳይመኙ ለማድረግ አሜሪካ በሌሎች ሀገራት የውስጥ ጉዳይ ላይ የምታደርገውን ወታደራዊ ጣልቃ ገብነት ማቆም ይኖርባታል። ሰላም ሊመጣ የሚችለው ሀገራት እርስ በርስ ያላቸው የስጋት ደረጃ በመቀነስ እንጂ በኃይል የበላይነት አይደለም ማለት ነው። አሁን በጣም ጥልቀት ወዳለው የፖለቲካ ትንታኔ ቀጥላለሁ። እንግዲህ አብራችሁኝ እንድትቆዩ አሁንም ጥሬን አቀርባለሁ ማለት ነው። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አዲስ መልክ ይዟል። ብዙዎች ኢራን ለምን በእስራኤል ላይ ቀጥተኛ ጥቃት አትሰነዝርም የሚል ጥያቄ ቢያነሱም በወታደራዊ ምሁራን ዘንድ ግን ይህ የቆመ ጦርነት ሳይሆን ኢራን ለአራት አስርት ዓመታት ያዘጋጀችው ረቂቅ ስልተ ትግበራ እንደሆነ ይታመናል። ጦርነቱ በይፋ የተጀመረው የካቲት 28 ቀን አሜሪካና እስራኤል በጋራ በኢራን ላይ ከፍተኛ ጥቃት በሰነዘሩበት ወቅት እንደሆነ ይታወሳል። ይህ ጥቃት ኢራን ለዘመናት ስትሰጋው የነበረው ከሁለት የኒውክሌር ሀያላን ሀገራት ጋር በአንድ ጊዜ የመጋፈጧ አስከፊ ሁኔታ ነበረ። ሆኖም ኢራን ያንን ድንገተኛና አስደንጋጭ የተባሉን የመጀመሪያ ምት ተቋቁማ ማለፍ ትችላለች። ይህ ለቀጣዩ የመልሶ ማጥቃት ስልት መሰረት ይሆናል ማለት ነው። ከመጋቢት ወር ጀምሮ ኢራን አዲስ ስልት ተግባር ማድረግ ጀምራለች። ኢላማዋ ቀጥታ እስራኤል ላይ ከመሆን ይልቅ በእስራኤል ዙሪያ የተገነባውን የመካከለኛው ምስራቅ የአየር መከላከያ ስርዓት መበታተን ሆኗል። ይህ ስርዓት በባህረ ሰላጤው ሀገራትና በጆርዳን በኩል ለእስራኤል እንደ ራስ ቁር ወይም ደግሞ እንደ መከላከያ ደን የሚያገለግል ነበር። ኢራን ደረጃ በደረጃ በባህሬን የሚገኙ ራዳሮችን፣ በሳውዲ አረቢያና በጆርዳን የሚገኙ የአየር ማረፊያዎችን በመምታት ይህንን የመከላከያ ጋሻ ማፈራረስ ጀምራለች። የኢራን ወታደራዊ አካሄድ ከታዋቂ ቦክሰኛ መሐመድ አሊ ስልት ጋር ይመሳሰላል። መሐመድ አሊ እንደምታውቁት በመጀመሪያዎቹ ዙሮች ተቀናቃኙ እንዲደበደበው በመፍቀድ የባለጋራውን ጉልበት ያሟጥጥ ነበረ። ባለጋራው ሲደክም ግን በመጨረሻዎቹ ዙሮች ብርታቱን አሳይቶ ያሸንፈዋል።
ኢራን በተመሳሳይ በመጀመሪያዎቹ ሳምንታት የደረሰባትን ከባድ ምት ችላ በማለት አሁን ጦርነቱ እየተራዘመ ሲሄድና አሜሪካና አጋሮቿ እየደከሙ ሲመጡ የኃይል ሚዛኑን ወደ ራሷ እያዞረችው ትገኛለች። አሜሪካ ወደዚህ ጦርነት የገባችው በአንድ ወር ውስጥ ኢራንን እናዳክማለን በሚል ግምታዊ እቅድ እንደነበር ሁላችሁም ታስታውሳላችሁ። ይሁን እንጂ ኢራን ለዚህ ግጭት ለ40 ዓመታት ስትዘጋጅ ቆይታለች። አሜሪካ ጦርነቱን እንደ ቀለል ያለ እርምጃ ስትመለከተው፣ ኢራን ግን በከፍተኛ ትዕግስትና ዝግጅት መሪነቱን እየተረከበች መጣለች። አሁን ላይ ጦርነቱን ወደ ማዳከም ተቀይሯል። ይህም ደግሞ ለኢራን ስትራቴጂካዊ ብልጫ እንዲኖራት ከፍተኛ በር ፈጥሮላታል ማለት ነው። በአሜሪካ ቃል ኪዳን ታምነው እስራኤልን ለመጠበቅ ራዳሮቻቸውንና ምሽጎቻቸውን የፈቀዱ የባህረ ሰላጤው በርካታ ሀገራት አሁን ለከፍተኛ አደጋ ተጋልጠዋል። ጦርነቱ በአጭር ጊዜ ውስጥ ይጠናቀቃል ተብሎ ቢታሰብም ዛሬ ግን የኢራን ሚሳኤሎች በእነዚህ ሀገራት ኢኮኖሚና ወታደራዊ አቅም ላይ ከፍተኛ ጉዳት እያደረሱ ይገኛሉ። ይህም ደግሞ ቀጠናው አዲስ የኃይል ሚዛን እንዲፈጠር እያስገደደው ይገኛል ማለት ነው። በመጨረሻም አሜሪካ ከዚህ ጦርነት የምትወጣበትን ክብርን የሚጠብቅ መንገድ እየፈለገችው እንደሆነ ይገመታል። ፕሬዚዳንት ትራምፕ በቅርቡ ፒካክስን ማውንቴንን የመምታት ሀሳብ ማቅረባቸው ወታደራዊ ድል ለማግኘት ሳይሆን ለዓለም ሕዝብ እርምጃ ወስደናል ለማለት የሚያደርጉት ጥረት ሊሆን ይችላል። እውነታው ግን ኢራን በረጅም ጊዜ ዝግጅቷና በትዕግስት ላይ በተመሰረተው ስልቷ የአሜሪካን የቀጠናውን የበላይነት እየተፈታተነችና እያዳከመችው ትገኛለች። ኢራንን በምድር ጦር የመውረር እቅድ ከወታደራዊ ስትራቴጂ አንጻር እጅግ አደጋች እና አደገኛ እርምጃ ነው ይላሉ በርካታ የፖለቲካ ምሁራን። ሀገሪቱ በቆዳ ስፋቷ ከመላው ምዕራብ አውሮፓ ጋር የምትመጣጠን ሲሆን 92 ሚሊዮን የሚጠጋ ህዝብና እጅግ በጣም አስቸጋሪና ተራራማ መልክዓ ምድር አላት። የአሜሪካ ጦር የኢራንን የባህር ዳርቻዎችን ለመቆጣጠር ቢሞክር እንኳን ከሀገሪቱ ማዕከላዊ ክፍል የሚተኮሱ የሰው አልባ አውሮፕላኖች፣ ድሮኖችና ሚሳኤሎች ወታደሮቹን ለከፍተኛ አደጋ ያጋልጣሉ። የኢራን መንግስት በኃይል ለመገልበጥ እስከ ዋና ከተማ ቴህራን ድረስ ዘልቆ መግባት የግድ የሚል ቢሆንም ይህ ስጋት አሜሪካውያን ወታደሮችን ለሞት እንደሚዳርግ መገመት አይከብድም ማለት ነው። ይህ ጦርነት በአሜሪካ ታሪክ ውስጥ ከቪየትናም ጦርነት በከፋ መልኩ እጅግ ዝቅተኛ ተቀባይነት ያለው ግጭት ሆኖ ተመዝግቧል። ምክንያቱም አሜሪካውያን ከዕለት ተዕለት ህይወታቸውና ከቀጥታ ጥቅማቸው ጋር ምንም አይነት ግንኙነት በሌለው ጦርነት ወታደሮቻቸው ሲረግፉ ማየት አይፈልጉም። ማንኛውም አይነት የሰው ህይወት መጥፋት በአሜሪካ ፖለቲካ ውስጥ ከባድ ዋጋ የሚያስከፍል ሲሆን ፕሬዚዳንት ዶናልድ ትራምፕ ጦርነቱን አቆመው ከመውጣት ውጭ ሌላ አማራጭ እንደሌላቸው ባለሙያዎች እየተናገሩ ይገኛሉ። የጦርነቱ ጣባሳ በወታደራዊ መስክ ብቻ የተወሰነም አይደለም። የነዳጅና የተፈጥሮ ጋዝ መሰረተ ልማቶች እንዲሁም ደግሞ የውሃ ማጣሪያ ጣቢያዎች መውደም በዓለም አቀፍ ኢኮኖሚ ላይ የማይቀለበስ ጉዳት እያደረሰ ይገኛል። የአሜሪካ ህዝብም ሆነ ዓለም አቀፉ ማህበረሰብ የጦርነቱ ጫና በኪሳቸውና በነዳጅ ማደያዎች በሚከፍሉት ዋጋ እየተሰማቸው ነው። ይህ ጦርነት ለአሜሪካ ብሔራዊ ደህንነት ሳይሆን ለእስራኤል ጥቅም ተብሎ የተከፈተ መሆኑን ግንዛቤ እየተወሰደ በመምጣቱ በእስራኤል ላይ ያለው ዓለም አቀፍ ጥላቻ ከሃይማኖት ጋር ሳይሆን ከሚያካሂዱት የጥፋት እርምጃ ጋር ተያይዞ እየጨመረ ይገኛል። የእስራኤል ከፍተኛ ባለስልጣናት አሜሪካን እንደ ጋሻ በመጠቀም ጦርነቱን እነሱ ይጨርሱት የሚል ትዕቢት የተሞላበት አቋም ቢይዙም ስሌታቸው ግን የተሳሳተ ይመስላል። እንደኔ አመለካከት ኢራን ቀስ በቀስ በአካባቢው ያሉ የአሜሪካ የጦር ሰፈሮችንና የሚሳኤል መከላከያ ስርዓቶችን በማውደም ላይ ትገኛለች። አሜሪካ በቀጠናው ያሏት ወታደራዊ መሰረቶች አንዴ ከፈረሱ እስራኤል ያለምንም ከለላ ለኢራን ቀጥተኛ ጥቃት ተጋላጭ ትሆናለች ማለት ነው። በአሁኑ ወቅት የእስራኤል የፖለቲካ መንበር የተቆጣጠሩት አክራሪ ኃይሎች ለቀጠናው እውነታ ያላቸው ግንዛቤ አነስተኛ ነው ማለት ይቻላል። የአሜሪካ ወታደራዊ አቅም እና የጦር መሳሪያ ክምችት ገደብ የሌለው ይመስላቸዋል። ሆኖም አሜሪካ የራሷ የሆነ ውስንነት ያላት አገር መሆኗን የዘነጉት ይመስላል። ይባስ ብሎም ደግሞ በባህረ ሰላጤው ሀገራት እና በጆርዳን ላይ የሚደርሰው ውድመት እስራኤልን በቀጠናው ብቸኛ ሀያል ሀገር ሊያደርጋት ይችላል የሚል የተሳሳተ እምነት አላቸው። ይህ የጥፋት ቀጠና የመፍጠር ፍላጎት ግን በመጨረሻም እስራኤልን ጭምር ወደማይወጣው አዘቅት ሊከታት እንደሚችል መገመት ይቻላል ማለት ነው። በመካከለኛው ምስራቅ ለእስራኤል ጥበቃ ተብሎ የተዘረጋው የክልላዊ አየር መከላከያ ስርዓት መፈራረስ እስራኤልን ለከፍተኛ አደጋ እያጋለጣት ይገኛል። ይህ ስርዓት ሙሉ በሙሉ ከጠፋ ኢራን የሚሳኤል ጥቃቶችን በቀጥታ ወደ እስራኤል የምታደርስ ሲሆን ይህም ደግሞ እስራኤላውያን ወደ መጠለያዎች እንዲገቡ የሚያስጠነቅቀውን የደወል ጊዜ እጅግ ያሳጥረዋል ማለት ነው። ሚሳኤሎቹን ገና ከሩቅ መከታተል የማይቻልበት ደረጃ ላይ መድረስ ደግሞ ጥቃቶቹን የመጥለፍ እድልን በከፍተኛ ደረጃ ይቀንሰዋል። እስራኤል በካርታ ላይ ትንሽ ሀገር ብትመስልም የህዝብ ብዛትና የመሰረተ ልማት ስርጭቷ ግን በጥቂት ከተሞች ላይ የተከማቸ ነው። ይህም ደግሞ የኒውክሌር መከላከያዎችን በአንድ አካባቢ ለማጠናከር ቢረዳም በሌላ በኩል ግን መከላከያዎቹ ከተሰበሩ ጥቃቱ የሚደርሰው ውድመት እጅግ ከፍተኛ እንዲሆን ያደርገዋል ማለት ነው። እንደ ወታደራዊ መረጃዎች ከሆነ እስራኤል ሚሳኤሎችን ለመጥለፍ የምትጠቀምባቸው መሳሪያዎች ወይም ደግሞ ኢንተርሴፕተርስ እያለቁባት መሆኑ አሳሳቢነቱ ይበልጥ ከፍ አድርጎታል።
እስራኤል በኢራን ሚሳኤሎች ከባድ ጥቃት የሚደርስባት ከሆነ እንደ አጻፋ የኒውክሌር መሳሪያን ልትጠቀም ትችላለች የሚለው ስጋት በከፍተኛ ደረጃ እየጨመረ ነው የመጣው። የቀይ ዘመን ባለስልጣናት ንግግሮች የሚያሳዩት እስራኤል ለህልውናዋ ስትል የአፖካሊፕቲክ ወይም ደግሞ የመጨረሻው ዘመን እርምጃን ልትወስድ እንደምትችል ይገመታል። ይህም ደግሞ በኢራን ከተሞች ላይ ታክቲካዊ ወይ ደግሞ ስትራቴጂካዊ የኒውክሌር ጥቃት እስከ መሰንዘር ሊደርስ ይችላል ተብሎ ተፈርቷል ማለት ነው። እስራኤል የኒውክሌር ኃይል እንዳላት በይፋ ባታምንም ሁለተኛው የምት አቅም ወይ ደግሞ ሰከንድ ስትራይክ ካፓቢሊቲ እንዳላት በሰፊው ይታመናል። ይህ ማለት በእስራኤል ምድር ላይ የሚገኙ የኒውክሌር ጣቢያዎች በጠላት ጥቃት ቢወድሙ እንኳን በሜዲትራኒያን ወይ ደግሞ በቀይ ባህር ውስጥ በሚገኙ ባህር ሰርጓጅ መርከቦች አማካኝነት የኒውክሌር አጻፋ ጥቃት የመሰንዘር አቅም አላት ማለት ነው። ይህ ስልት ማንኛውም ሀገር እስራኤልን ለማጥፋት ከመሞከሩ በፊት ደግሞ እንዲያስብ የሚደረግ የኒውክሌር መከላከያ ተደርጎ ይወሰዳል። በእንግሊዝኛው ዲተረንስ ብለው ይጠሩታል። ኢራን የእስራኤልን የኒውክሌር ስጋት በሚገባ ትገነዘባለች። ጦርነቱ ወደማይመለስበት ደረጃ ከደረሰ ኢራን የኒውክሌር መሳሪያ ሙከራ በማካሄድ ለእስራኤል መልእክት ልታስተላልፍ ትችላለች። ይህም ደግሞ እኛም የኒውክሌር አቅም ስላለን ጥቃታችሁ በተለመደው የጦር መሳሪያ ብቻ መወሰን አለበት፣ ካልሆነም ግን የጋራ ጥፋት ወይ ደግሞ ሚውቹዋል አሹርድ ዲስትራክሽን ይከተላል የሚል ይዘት ይኖረዋል ማለት ነው። አሁን ላይ ያለው ሁኔታ በሁለቱ ኃይሎች መካከል ያለውን የኃይል ሚዛን እያናጋው ይገኛል። ጦርነቱ በዲፕሎማሲያዊ መንገድ ካልተፈታ የቀጠናው ሀገራት ወደ ኒውክሌር ፍልሚያ ውስጥ የመግባት እድላቸው እየሰፋ ይመጣል። ይህ ደግሞ ለመካከለኛው ምስራቅ ብቻ ሳይሆን ለዓለም ሰላም ትልቅ ስጋት መሆኑ አይቀሬ ነው። ምንም እንኳን የኢራን የኒውክሌር ማበልጸጊያ ጣቢያዎች በጥቃቱ ቢመቱም ፕሮግራሙን ሙሉ በሙሉ ማጥፋት ግን የማይቻል ሆኖ ተገኝቷል። ለብዙ አስርት ዓመታት የተገነባውና እጅግ ሰፊ በሆነው የሰው ኃይል እውቀት ላይ የተመሰረተው ይህ ፕሮግራም ጥቃት ቢሰነዘርበትም አሁን በስራ ላይ ይገኛል። ትላልቅ የማበልጸጊያ ጣቢያዎች ለሲቪል አገልግሎት የሚውሉ ሲሆን ለጦር መሳሪያ የሚሆኑ ዩራኒየም ለማዘጋጀት ግን በጣም አነስተኛና ለመለየት አስቸጋሪ የሆኑ ስፍራዎች በቂ ናቸው። አሜሪካና እስራኤል ኢራንን በማዕቀብና በወታደራዊ ጥቃት ወደ መጨረሻው ጥግ እየገፏት ይገኛሉ። ይህ የጥቃት አዙሪት ኢራንን ህልውናዋን ለማስጠበቅ ስትል ብቻ የኒውክሌር መከላከያ ወይም ደግሞ ዲተረንስ ወደ ማልማት እንድትሸጋገር ሊያስገድዳት ይችላል። የኒውክሌር መሳሪያ ባለቤት መሆን ከውጭ የሚሰነዘሩ ጥቃቶችን ለመከላከልና እንደ ብቸኛ ዋስትና ተደርጎ እየተወሰደ ባለበት በዚህ ወቅት ኢራን ይህንን ወሳኝ መስመር የመሻገር እድሏ ከፍተኛ ይሆናል ማለት ነው። እንደምታስታውሱት እንደ አውሮፓውያን አቆጣጠር በ2015 የተፈረመው የኒውክሌር ስምምነት ግንኙነቶችን ወደ መደበኛ ሁኔታ ለመመለስ ትልቅ የተስፋ ሰንቆ ነበረ። ሆኖም ቤንጃሚን ኔታንያሁ ትራምፕን በማሳመን ስምምነቱ እንዲፈርስ አድርገዋቸዋል። ኢራን ከቀድሞው ስምምነት የተሻሉ አማራጮችን ለትራምፕ ብታቀርብም ትራምፕን ግን በማሳመን ስምምነቱ እንዲፈርስ አድርገዋል። ኢራን ከቀድሞው ስምምነት የተሻሉ አማራጮችን ለትራምፕ ብታቀርብም በኔታንያሁ ግፊት ድርድሩ ፈርሶ ወደ ግድያና ጦርነት ገብተዋል። ይህ ዘላለማዊ ጦርነት በአሜሪካ ሕዝብና በወታደራዊ ተቋማት ዘንድ እጅግ የተጠላ ሆኗል። አሜሪካውያን ሀብታቸውና ወጣቶቻቸውን ከራሳቸው ደህንነት ጋር ለማይገናኝ ጦርነት መገበር ሰልችቷቸዋል። የ19ና የ23 ዓመት ወጣት አሜሪካውያን ሌሎችም በርካታ የአሜሪካ ወታደሮች ለሌላ ሀገር ጥቅም ሲሉ በማይረባ ጦርነት ህይወታቸውን እያጡ መሆኑ በሀገር ውስጥ ትልቅ ቁጣን ቀስቅሷል። እስራኤል በአሜሪካ ህዝብ ዘንድ ያላት ተሰሚነትም ከዕለት ወደ ዕለት እየቀነሰ መምጣቱ በመገንዘብ ወታደራዊ አቅሟን ከአሜሪካ የመከላከያ መዋቅር ጋር በቋሚነት ለማቆራኘት እየሰራች ትገኛለች። ይህም ደግሞ ወደፊት በፖለቲካዊ ለውጦች ሊመጣ የሚችለውን ተቃውሞ ለመከላከል የተነደፈ ስልት ነው ማለት ነው። ለዛሬ የነበረን ትንታኔ በዚሁ ጨርሰናል። እንግዲህ በሚቀጥለው በሌላ ጉዳይ ተመልሰን እንመጣለን። ለምታውቁት ሰው ሰብስክራይብ፣ ሼር እና ላይክ ማድረጋችሁ እንዳትረሱ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ለሰላም ለሁሉ።